በኪሶ 2 ግራም ወርቅ አሉት። ፒያሳ ከመውረዱ በፊት ይህንን የግድ እወቁ። 2 ግራም ወርቅ ካሉት በስንት መሸጥ እችላለሁ ብለው ጥያቄ ካሉት ይህ ቪዲዮ ለርሶ ነው። እስከ መጨረሻ ድረስ መከታተል አትርሱ። ለቪዲዮ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ ቻናላችንንም ሰብስክራይብ በማድረግ ሁሌ በየቀኑ የምንለቀውን ዕለታዊ የወርቅ መረጃዎችን ተከታተሉ ዘንድ በማክበር እንጋብዛለን። ፒያሳ የኢትዮጵያ የወርቅ ንግድ ልብ በቀን በሚሊዮኖች የሚቆጠር በተለይ ደግሞ ከወርቅ ጋር ተያይዞ የሚንቀሳቀስበትና ውበት እና ሀብት የሚገናኙበት ስፍራ ነው። ዛሬ ግን እኛ የምናተኩረው በትልልቅ ነጋዴዎች ላይ ሳይሆን በኪሳቸው 2 ግራም ወርቅ ይዘው የዛሬውን ገበያ አይቼ ልሽጠው ብለው ወደ ፒያሳ ለሚገሰግሱ ተራማጆች ነው። 2 ግራም ወርቅ ትንሽ ሊመስል ይችላል። ነገር ግን አሁን ባለው የዓለም አቀፍና የሀገር ውስጥ የዋጋ ንረት ይዘውት የሚሄዱት ንብረት ቀላል የማይባል የገንዘብ አቅም አለው። ታዲያ ፒያሳ ላይ ሳይበዘበዙ ንብረቱን በትክክለኛ ዋጋ ሽጠው ለመመለስ በስንት ቢሸጡት ያዋጣዎታል የሚለውን መረጃ ነግራችኋለሁ። እንዲሁም ደግሞ ምን ማወቅ አለብኝ፣ በምሸጥበት ሰዓት ላይ ምን መጠንቀቅ አለብኝ የሚለውን ወሳኝ ምስጢሮችንም ይኸው ይዤላችሁ መጥቻለሁ። ፒያሳ ከመድረሳችሁ በፊት ቤት ውስጥ ሊሰሩ የሚገቡ ስራዎች አሉ። ትልቁ ስጥ ምንም መረጃ ሳይዙ ቀጥታ ፒያሳ ወይም ደግሞ በዛ አጎራባች ባሉ አካባቢዎች መውረድ ነው። ከመነሳታችሁ በፊት ግን እነዚህን 3 ነገሮች አረጋግጡ። የመጀመሪያው በእጃችሁ የያዛችሁት ወርቅ ካራቱ ወይም ደግሞ ንጽህናውን መረዳት የመጀመሪያው ነው። ምን አይነት ካራት ነው ወይም ስንት ካራት ነው የያዙት የሚለውን መረዳት። 21 ካራት ነው ወይስ 18 ካራት? በኢትዮጵያ ገበያ አብዛኛው የሀገር ውስጥ ጌጣጌጥ 18 ካራት ሲሆን ከዱባይና ከሌሎች ሀገራት የሚመጡት ደግሞ 21 ካራት ወይም ደግሞ 22 ካራት ሊሆኑ ይችላሉ። ካራቱ በጨመረ ቁጥር የግራም ዋጋ እንዲሁ ይጨምራል። የወርቁ ማህተብ ሃልማርክ በጥንቃቄ መመልከት ይኖርባቸዋል። በተጨማሪም ደግሞ የዕለቱን የገበያ ዋጋ ማወቅ። የወርቅ ዋጋ እንደ አየር ሁኔታ ተለዋዋጭ ነው። ከመነሳታችሁ በፊት በተመኑ ቪዲዮ ቻናሎች የኛን የመሳሰሉ ቪዲዮ ቻናሎችን መመልከት፣ የፋይናንስ መረጃዎችን፣ የዕለቱን የ18 እና የ21 ካራት የወርቅ መግዣ ዋጋን መያዝ ይኖርባችኋል። በዚህ ቻናል ላይ ከእሁድ እስከ እሁድ ዕለታዊ የጥሬ ወርቅ ዋጋ ምን ይመስላል በሚል ከ14 ካራት ጀምሮ እስከ 24 ካራት መረጃን ሁልጊዜ በዚህ ቻናል ላይ ታገኛላችሁ። የጥሬ ወርቅን ዋጋ ብቻ ሲሆን የተሰራ ወርቅ ዋጋንም በተለያየ ግራም ይዘንላችሁ እንቀርባለን። ሌሎችም እጅግ በጣም አስፈላጊና ወሳኝ ጥቆማዎች የሚቀርቡበት የዩቲዩብ ቻናል ነው። አሁን ላይ ሰብስክራይብ ባታደርጉ ሌላ ጊዜ በግድ ማድረጋችሁ አይቀርም። ሰብስክራይብ ብታደርጉ አሁን ታተርፋላችሁ። ሌላው ነገር ምንድነው? ፒያሳ ከመሄዴ ወይም ደግሞ ወርቄን ከመሸጤ በፊት ላስወግድ የሚገባው ነገር ምንድነው ካላችሁኝ የደላላ ወጥመድ ነው። ፒያሳ እንደደረሳችሁ ወርቅ አሉት ለግዘውት የሚሉ መጋበዣዎችን ተውት። እዚህ ጋር መካከለኛ ደላሎች ወይም ደግሞ አዛሪዎች ከርሶ በርካሽ ይገዙና ለሱቅ በውድ በመሸጥ መሃል ላይ ትርፍ የሚበሉ ናቸው። መረጃውን ይዘው በቀጥታ ወደ ህጋዊ ሱቆች ማምራት ያዋጣውታል። ሌላው ደግሞ 2 ግራም ወርቅን ምነግራችሁ ዛሬ በተለይ 21 ካራት ይዛችሁ የውጭው ማለት ነው በስንት መሸጥ ያዋጣል ለምትሉት አሁን ባለው ወቅታዊ ገበያ ነው ምነግራችሁ። ነገር ግን 2 ግራም ወርቅን ስትሸጡ ፍጹም ልትጠነቀቁ የሚገባችሁ 4 ወጥመዶች አሉ። የመጀመሪያው ነገር ምንድነው? ሚዛን እንዳትጭበረበሩ መጠንቀቅ ነው። ወርቅ ሊመዝኑ ሲሉ ሚዛኑ ከዜሮ ጀምሮ ባዶ መሆኑን አረጋግጡ። አንዳንድ ቦታዎች ላይ ሚዛኑ በትንሹ ተስተካክሎ
2 ግራም የሆነውን ወርቅ 1.8 ወይም 1.7 ብለው ሊያሳዩት ይችላሉ። በነገራችን ላይ 0.2 ግራም መቅለጥ አሁን ባለው ዋጋ በሺዎች የሚቆጠር ብር ማጣት ማለት ነው። ሌላው ደግሞ የማቅለጥ ወይም ደግሞ የቆሻሻውን ስሌት ነው። መልቲንግ እና ክሊኒንግሊ ይህ ወርቅ ውስጥ ድንጋይ ያለው ከር አለው ወይም ደግሞ ስራው ሲቀልጥ ይቀንሳል። ይህ ሻጩን ለማስደንገጥና ዋጋ ለመስበር የሚጠቀሙበት የተለመደ ስሌት ነው። 2 ግራም ወርቅ ላይ የሚገኝ ድንጋይ ካለ ራሳቸው አውልቀው እንዲመዝኑት ጠይቁ። ያለበለዚያ ለማቅለጥ በሚል ሰበብ የሚቆረጠውን ያላስፈላጊ መቶኛ በጽኑ መከራከር ይኖርባቸዋል። ሌላው ደግሞ የስራ ዋጋ ነው። ወርቅ ስትገዙ የስራ ቻርጅ አለ፣ ሌበር ቻርጅ የሚባለው ማለት ነው። ተጨምሮበት ነው የሚሸጥሉት። ስትሸጡ ግን የሚሸጡት በስባሪ ወርቅ በመሆኑ የስራ ዋጋ አይታሰብም። ነገር ግን አንዳንድ ገዢዎች ይህንን ሰበብ አድርገው ከዋናው የግራሙ የገበያ ዋጋ እጅግ አጋነው ለመቀነስ ይሞክራሉ። ይህንንም ጥንቃቄ አድርጉ። ፒያሳ በጣም የተጨናነቀ ነው፣ በተለይ ደግሞ በፊት። አሁን በእርግጥ አንዳንድ ትልልቅ ሱቆች ወደ 4 ኪሎ አካባቢ ሄዷል። ወርቅን አውጥታችሁ የምታሳዩ ሱቅ ውስጥ ሰላማዊ ቦታ መሆኑንም አረጋግጡ። እዚህ ጋር ሻጩ ተጠናቆ ብር ሲቀበሉ ገንዘብ ለማስተላለፍ ሞባይል ባንኪንግ ከተቻለ ይመረጣል። በጥሬ ገንዘብ ከሆነ ግን ቆጥረው ሳይጨርሱና ትክክለኛነቱን ሳያረጋግጡ ወርቁን አያስረክቡ። ጥቅጥቅ ባለ ሸማዎች መሃል ኪስ አውልቆችንም ማስተዋወስ ይኖርባቸዋል። ሌላው ደግሞ 2 ግራም ወርቅን ይዛችሁ ፒያሳ ስትገቡ ንቁ ሻጭ ለመሆን ይህንን ዘዴ ልንገራችሁ። ቢያንስ 3 እና 4 ሱቆችን አነጻጽሩ። እዚህ ጋር እኔ የ2 ግራም ወርቅ 20,000፣ 22,000፣ 23,000 ብላችሁ ምንም ጥቅም የለውም። ወርቅን ይዛችሁ የአካባቢያችሁ ወርቅ ቤት ባለ ቦታ ማለት ነው። ወይም ደግሞ አዲስ አበባም ከሆናችሁ በፒያሳ በ4 ኪሎ ባሉ ትልልቅ ወርቅ ቤቶች ይዛችሁ ከሄዳችሁ በኋላ አንድ ቦታ የጠየቃችሁትን ሱቅ ሌላ ቦታ አነጻጽሩ። ቢያንስ 4 እና 5 ሱቆችን ካነጻጸራችሁ በኋላ የተሻለ ዋጋ የሰጣችሁን ትገዛኛላችሁ ወይ ብላችሁ መጠየቅ ይኖርባችኋል። አንደኛው ሱቅ የሰጣችሁን ዋጋ ለቀጣዩ ሱቅ በመናገር እገሌ እኮ እዚህ ድረስ ሰጥቶኛል እናንተስ በማለት የተሻለ ዋጋ እንዲደራደሩ አቅሞትን ማሳደግ አለበት። ሌላው ደግሞ መረጃ ከቻላችሁ ደረሰኝ ብትይዙ ይመረጣል። ወርቅ የገዛችሁበትን የቀድሞ ደረሰኝ ካላችሁ ብትሄዱ ይመረጣል። ይህ የወርቁን ባለቤትነት ከማረጋገጡም በላይ ካራቱንና ትክክለኝነቱን በቀላሉ ለማስረዳት ይረዳል። ለማጠቃለል አሁን ወደ ግራሙ ዋጋ ስነግራችሁ የ2 ግራም ወርቅ ከ22,000 እስከ 23,500 እና በጣም አሪፍ ከተባለም እስከ 23,500 ድረስ ከ22,000 ጀምሮ ቢቀበሏችሁ አሪፍ ነው፣ እንደኔ ማለት ነው። ከዚህ በተጨማሪም ከፍ ባለ ዋጋ የሚጠይቋችሁ ከሆነ አይናችሁን አትሹ። ከ22,000 እና ከዛ በታች ከሆነ ግን ምናልባት ጊዜን ብትጠብቁ ይሻላል። ይሄ የምነግራችሁ በግራም ነው። የ2 ግራም 22,000 44,000 ማለት ነው። 23,000 ድረስ ከሆነ ደግሞ 46,000 ድረስ ማለት ነው። የ2 ግራም ወርቅ ዋጋ ማለት ነው። ለዛሬ ተመልካች አድማጮች ይዤላችሁ የመጣሁት የ2 ግራም ወርቅ ሱቅ ላይ ይዛችሁ ስትሄዱ በስንት ብትሸጡት ያዋጣቸዋል የሚለው መረጃ ይህንን ይመስል ነበር። ለሌሎች ጠቃሚ መረጃዎች፣ ዕለታዊ የወርቅ ዋጋዎች እንዲሁም የምንዛሬ መረጃዎችን ስትፈልጉ ቻናላችንን ቀዳሚ ምርጫችሁ አድርጉ። ሰላም።